ሰላም ሰላም፣ ውድና የተከበራችሁ ውድ የአፎሚያ ቤተሰቦች የአፎሚያ ሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ጸጉሬ እንዴት እንደሰራሁት ትናንት ነው የሰራሁትኝና ሲያረጉ አይቼ እኮ ነው ራሴ ነኝ የሰራሁት፣ ግን ያምራል። ወደ ገደለው ልግባ። ፈስ ያለበት ዝላ አይችልም ይላል ያገሬ ሰው እና የሆነ ነገር ልነግራችሁ ፈልጌ ነው። እመቤት ካሳ የመለሰችው መልስ መጀመሪያ ትርንጎ የምትባል ያቺ ምስኪኗ በእርግጥ ጎበዝ ናት፣ በጣም ጠንካራ ሴት ናት። መንታ ልጆች ይዛ ነው እየሰራች ያለችው እና የ15 ሰብስክራይብ የእመቤት ካሳ ዳይሬክተሯ ለሱ ተሰጥቶት እሱ ደግሞ የለም ጠፍቷል ምን ሆኗን እያለ እምቢ ሲላት ነው የሆነ ሚዲያ መሲ ሚዲያ ላይ ነው እዛ ስትቀርብ የተናገረችው እና እመቤት ካሳን ምንም ነገር አላለቻትም። ምንም የተናገረቻት ነገር የለም። ግን የእሷ ዳይሬክተር ነበር የወሰደውና የያዘላት የእሷን ዩቲዩባን ማለት ነው። 15 ሰብስክራይብ ያለው እሱ ነው ማኔጅ የሚያደርግላት ሁሉ ነገር እና አሁን ግን ጠፍቷል የለም ምናምን ስለሚላት ነው የእሷ ነው እንጂ ያለችው ስለ እመቤት ካሳ መጥፎ ነገር አልተናገረችም። ግን እመቤት ካሳ እንዳልኳችሁ መጀመሪያ የተረኩት ተረት ላይ እሷ ጋር በደንብ ነው እየሰራ ያለው ጥፋቷን ስለምታውቅ እውነት ለመናገር እንደዚህ ሲያዩት ማርያምን እመቤቴን እመብርሃንን ድንግሏን አዛኛን ስትል አምስት ሳንቲም ከሰው እንደማትፈልግና ምስኪኖችን ያለፈችበትን ታሪኳን ለሰዎች ደግ ሆና እያሳለፈች ያክል ነው ሰው እንዲሰማው የምታደርገው። ግን እንደሷ አይነት መሽገር የለም። ጌታ ምስክሬን ነው የምላችሁ። ያው እሷም እየማለች ነው የምትወሽው። ታዲያ ምንም አለው እኮ የኛ ራሱ ገደል ገባ። የእውነት ነው የምላችሁ እግዚአብሔርን እኔ እንጃ ምን እንደምላችሁ አላውቅም። ግን በእኛ ጋር ነበር ቤተ ክርስቲያን የምትሄደው ድሮ ያለውበት ሰፈር ይሄ ምን ነበር የሚባለው? አቡነ ሀራ ብዙ ጊዜ ትሄድ ነበር እና ፊቷ ፈረንዶም እንደዚህ ሚዲያ ላይ እንደምናየው አይደለም። ፋጉሎ ነው የሚመስለው። ነቅቶ የሆነ ቦታ ሄዳ እንደገና እዚህ እየተጠመቀች ምናምን ነበር። እንደው ይቅር በሬ ብቻ እና እኔ ስለሷ እንትን አይመለከተኝም። ግን ከአንዴም 7 ጊዜ ደውዬላት ትዕግስት ነኝ የዛች ማማዬ እናት እያልኳት ማለት ማልበል እደውልልሻለሁ ቆይ አንዴ። የእውነት ነው የምላችሁ መቼም ቢሆን ሰውን ማገዝ የማትፈልግ በኢትዮጵያ ውስጥ ከኢትዮጵያ ዩቲዩበሮች ውስጥ አንደኛ እመቤት ካሳ የመጨረሻ መሽገርማ የሚጣበቅ እኮ ነው። የእሷ ሌላ ነው። ምን እንደሚባል ራሳችሁ እንግዲህ የሆነ ነገር በሉ። እኔ አላውቅም። ኪዳነ ምሕረትን ግን ምንም ነገር ሰዎችን ማገዝ አትፈልግም። እሷ የምትፈልገው ይሄ ታዋቂ ሰዎች ወይ ደግሞ ደህና ሰዎች ምንም ያልተጎዱ በቃ ለእሷን ዩቲዩባ እንዲታይላት የሚያደርጉ ሰዎችን እንዲህ ባይን አይታ የሆነ አላ አይደለም ታይታ ነገር ትወዳለች። እንደዚህ የእውነቴን ነው የምላችሁ። ይሄ ቅናትና ኧረ እኔ ቅናት ነገር የለብኝም እናቴ ትሙት። ግን ያለፈችበትን የረሳች ሴት ብትኖር እመቤት ካሳ ናት። በጣም ክፉ መሽገር። ይህ ከዚህ ውጭ ሌላ ስድብ የለኝም። እንዴት ይዘልሙኛለሁ። በጣም በቃ ቅናት እንዳይመስላችሁ። እኔ በሷ ልቀና ምንም ነገር የሚያስቀናኝ ነገር የለም ምንም ማለት ነው። ምክንያቱም እሷ ጎበዝ ናት፣ ጀግና ናት። ግን ደግሞ የወደቁ ሰዎችን ወይም ደግሞ እንደው ማንም ነው እስኪ ያበረታታችሁ ንገሩኝ። እሷ ከትንሽ ዩቲዩበሮች ከፍ ያደረገችው ሰው ማን ነው? እንደው አብረዋት ሰርተው እንኳን ገንዘብ ስትላቸው ከአቅማቸው በላይ ሲሆን ነው ትተዋት የሚሄዱት ማለት ነው እንጂ ማንንም ሰው እንዴ እስኪ እዩዋቸው። እነ አዩ ትዳራቸው እስኪፈርስ ድረስ እኮ ነው ለሰው ብለው ስንት ነገር የተሟገቱ ስንት ነገር መጀመሪያ ለሰዎች እድገት ብለው ይገቡበታል። ከዛ መጨረሻው ደግሞ ጭራሽ ይኸው ትዳራቸው የእውነት ፈርሶ ነው ቁጭ ያለው። ኪዳነ ምሕረትን ነው የምላችሁ። ሰው ይህን ያህል ነው መስዋዕት እየሆነ ያለው። እሷ ግን አንድ ቀን እኔ በቃ አብረን እንስራ ምናምን ስትባል ራሱ ኧረ እኔ አልሰራም ከሷ ጋር ምን አሰራኝ ራሷን ትቻል። ምን ሁሉም ልጅ ይዞ ነው የሚሰራ። ትውጣና ትስራ። ምን አለበት አንድ ቀን ብታሰራኝ ነው። እናቴ ትሙት። ምንም ለሰው ደንታ የላትም። ለሰው አዘኔታ የሌላት ሰው ብትኖር እመቤት ካሳ ናት። እመቤት ደግሞ ለማልቀስ ትሞክራለች እኮ። እንደውም ባማ የእሷና የገኒ እንዲሁ ከየት እንደሚመጣ የሆነ የአዞ እንባ ነው የሚባለው። እንደዛ ነው በቃ ዝም ብሎ ነው የሚለው። ወይኔ ታድላችሁ። እንዴት ነው ግን የምታለቅሱት? እኔ እኮ ሆድ ካልባሰኛ አይመጣልኝ ወይ ያለፈ ታሪክ ሳይሆን ምን አሁንም ይዞኛል። የኔ ነገርማ እንደው ጂኒው ራሱ አለቀኝ ብሏል።
በቃ የሆነ ስለ ልጅን አሁን አልቅሽ ብትሉኝ የልጅን አፍቆት አለብኝ። አዎ ባንዴ ነው የማለቅሰው። ግን እነሱ እንኳን እየኖሩ በቃ ለማልቀስ ይሯሯጡ። በጣም ጎበዞች ናቸው። እንባቸው ከየት እንደሚመጣ ውሃ ነው መሰለኝ የእነሱ ስንባ ደግሞ የሚገርም ነው። እና የዚችም የባሰበት ነው። ልጅቷ ያላለቻትን እንደዚህ ልጅቷ የጠየቀችውን ጥያቄ ሲጀመር ማለት ነው መልሽልን። ልጅቷ የጠየቀችው ጥያቄ አልተመለሰልንም። የእሷን ዩቲዩብ እያመጣሽ እየለጠፍሽ የምታሳየን እኛ ምን አገባን? 15 ሰብስክራይብ ከየት ይመጣል? ከየትም ብለሽ ራሽም ቢሆን ሰርተሽ ስጫት። በአንቺ ተማምና ነው ለልጁ የሰጠችው። ስለዚህ የምታውቂው አንቺ ነሽ፣ ልጁን እሱ አይደለችም። ስንት አመት ሙሉ 250 ሺህ ሰብስክራይብ አለኝ እና እኛ ምን እናርግሽ? እኛን ያሳደግንሽ። ታዲያ መችስ ከየትም አይመጣም። ኢትዮጵያዊ ነው። ሁሉም ሰብስክራይብ አድርጉ ያሳደገሽ ማንም አይደለም። ምን ያደርጋል? የታችኛው መንደር ደህና ይሁን እንጂ የታችኛው መንደር እያልሽ እንትን ስትይብን ነው ሁሉም ሱቆ ማለት ነው። መቼም በዚህ የማይስቅ የለም። ለሌት ሲያደርገው ያድራል። ከዛ በኋላ በወሬም ሆነ በሆነ ነገር ስናየው ደግሞ ያስቀናል። አዎ በተግባር ሲደረግ ምንም አይመስልም። ሁሉም በእያንዳንዱ በጨለማ የሚያደርገውን ነገር አንቺ ደግሞ መተሽ ምን ያደርጋል? የታችኛው መንደር ደህና ይሁን እንጂ የታችኛው መንደር ስትሄድ እንዲሁ አሳቅሽንና ሰው ሁሉ ወደደሽ። አዎ ይሄንን ማመስገን አለብሽ። ጥሩ ነው። አዎ ላፍሽማ ጥሩ ነው። ግን እውነት ለመናገር ይሄንን መልስ ራሱ ደግሞ ስግብግብነት ማለት ነው። ስግብግብ ስለሆነች መመለስ ያለባት ልጅቷ በቀረበችበት ሚዲያ ነበር። የእውነት እስኪ እናንተ ፍረዱ። እዛ ያለው ሰው እንግዲህ እሷ ጋር መጥቶ እንዲያይላት በራሷ ሚዲያ መጣች። አያችኋት? ብልጠቷ የመጨረሻ ብልጥ ናት እኮ እናቴ ትሙት። ብልጠትሽ ወድጄዋለሁ፣ ያኖርሻል። የኢትዮጵያ ኑሮ ሲጀምር ከዚህ በላይ ያስኬዳል። ግን ማለት ሰው ማየት የፈለገው በዛ ነው። የዛች የመሲ ደንበኞች ወይም ደግሞ የመሲ ተከታታዮች ናቸው። ትምጣት የእሷን መልስ እንፈልጋለን ሲባል የነበረው። ስለዚህ በአንቺ ማስረድተሻል የቻልሽውን፣ ግን ትክክለኛው መልስ ደግሞ በእሷ እንጠብቃለን። አዎ በእሷ እንጠብቃለን። ሁለተኛ ዙር በራስሽ እንዳትመጪ አደራ፣ በሰማይ በምድር። በዛኛው ሂጅና የማያውቅሽ ሰው በዛኛው ማናት እመቤት የሚልም አለ እኮ ኮሜንት ላይ ካየሽ እንጂ አንቺ ሌባ ነሽ አላለችም። አንቺ ወሰርሽብኝ እንደው በቃ እንዴ መቼም የሆነ ነገር። በነገራችን ላይ ልተኛ ነበርና ቅባት ባዝሊን ምናምን ስለተቀባባው ጭብቅልቅ ብዬባችኋለሁ። ተመችቶኝ ምናምን እንዳይመስላችሁ። ግን ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። አዎ ከብዙ ችግሮች እየወጣሁ ነው። እግዚአብሔር አለ። እውነት ለመናገር ፈጣሪን ይዞ መጓዝ ጥሩ ነው። ግን ደግሞ ሀቅሽም ከሆነ እውነተኛ ከሆንሽም በዛ ሂጅና መልሽልን። ሁሉም ሰው ይስማ። በዛ ጋር በጣም ብዙ ሰው አይተዋል። አንቺም ደህና ነው። ቢሆንም ግን እሷ ጋር ደግሞ መልስ እንድትመልሽ ይፈለጋል። ብዙ ኮሜንት መግባት እና ማየት ትችያለሽ። እንጂ አማርኛ ታነቢያለሽ፣ ከኔ ትችያለሽ። አማርኛ በማንበብ እንኳን ችግር የለውም፣ እኔ በልጥሻለሁ። ግን የእውነት እኔ ቁም ነገር ሳወራ በመሀል እንትን እላለሁ እንጂ የእውነት ነው የምላችሁ። ይሄንን ትልቅ ሰው ቢናገረው አሁን ስንት ሰው እንደሚያየው እርግጠኛ ነኝ። ስንት ሰው እንደሚያየው ግን ያው እኔ ቀልድ ስለማበዛ በመሀል ብዙ እንትን አልልምና ለዛም ደግሞ ያው እይታ የለኝም። ሲጀመር እኔ ስራዬ ብያለሁ፣ ያዝኩትም ስራዬን ነው እንጂ እዚህ የመጣሁበትን ነው እንጂ ዩቲዩብ አሁን እኔ ይጠቅም አይጠቅም የማውቀው ነገር የለኝም። ተጠቅሜም ስለማላቅ ብዙም እንትን ይሄ ጸጉር እንደው ብቻውን አስቀርቸው ወይ ዝም ብዬ ብሰራው ይሻል ነበረ። እንደው ዝም ብዬ እኮ ነው እና እላችኋለሁ። ለማንኛውም መልሱን በዛች ገብተሽ በዛች አሁን ተለምና ነበር። አሁን እየሰማሁኝ እኮ ነው። ነይና መልስ ስጭ ስትባይ አይ በራሴ መልሳለሁ ብላ ነው እምቢ ያለችው አሉና ሰውን አክብሪ። አዎ መሲ ታላቅሽ ናት። ሂጂና መልስሽን በሷ እንጠብቃለን። ከዛ በኋላ እኮ ሰውም እንደውም የማያውቅሽ ደግሞ እየመጣ ያይሻል፣ ሰብስክራይብ ያደርግሻል፣ እየጨመረልሽ ነው የሚሄደው። ግን አንቺ ምንድነው በሰው ያንቺ ነገር በሰዎች እንዲታይ አትፈልጊም። በቃ በራስሽ ብቻ ሌላ ሰው እየመጣ አንቺ ጋር እንዲታይ ነው የምትፈልጊው። እሱም ደግሞ ከፍ ያሉ ጥሩ እይታ ያላቸው ሰዎችን እየመረጥሽ ነው እንጂ እንደኔ አይነቱን በጭራሽ 7 ጊዜ ኪዳነ ምሕረትን እኔ ይሄን ቪዲዮ የሰራሁት በጨለማ ነው። ይኸው ጨለማ ይንጋልኝ ነው የምላችሁ። የእውነት እመኑኝ 7 ጊዜ ደውዬ እያወቀች አላወቅኩሽም ቤተ ክርስቲያን ስትሄጂ እዛ ጋር ወይ ደህና ነሽ ቆይ እደውላለሁ ትላችኋለች። ከዛ ትዘጋብኛለች። ከዛ ታውቀኝ ደግሞ መልሼ በቃ ወይ ለምንድን ነው ከገኒ ጋር ሳልሄድ መጀመሪያ ማለት ነው ገኒ ጋር ሳልሄድ
እኔ ግን የምትለይብኝ ለዚህ ነው። ግን ምንም ጣጣ የላትም። በእኔ ማደግ ከቻልሽ በእኔ የሆነ ጥቅም የምታገኝ ከሆነ ምን ችግር አለ? ነይ ብላ አሜን ብላ ነው የምትቀበለው። ችግሯ ሌላ ነው እንጂ ማለት ነው። የእውነት በጣም ምርጥ ሰው ናት። ህዝብ ጋር ማድረስ ካለባት ታደርሳችኋለች። ይችኛዋ ግን የማይሆን በጣም ከባድ ሰው ናት። በጣም እና እናንተ ሰዓት አለኝ እኮ ለምንድን ነው ማልተኛው? ደግሞ ሳልተኛ ስቀር አይኔ እያበጠ ነው እዚህ ጋር። ወይ ጉድ! አይ ቲጂ በቃ እንደዚህ ሳያልፍልሽ አይነሽ እኮ እያበጠ ነው ታች አውቅሽዋል። ግን እናንተ እንደዚህ እኮ ሲሆን በጣም የሚያስጠላው ቪዲዮ ላይ ነው ያየሁት። ሰማሁ እንደዚህ እየሆነ ነው። ስልክ እያበዛው እኮ ነው። የትኛው ስራ መስላችሁ? ስልክ እያበዛው ነው። ለማንኛውም አድርሱልኝ እና ስግብግብ አትሁኝ። ሰው እኔ ማንን እንደዚህ ይላለሁ ምናምን የሚባለው ነገር ውሸታም ናት በጣም። አሁንም ቢሆን ልጅቷ የጠየቀችው ጥያቄ አልተመለሰም። ካልሆነ ደግሞ የ15,000 ሰብስክራይብ ዋጋውንም ሆነ ወይም ደግሞ ሰብስክራይብ ያለው ገዝተሽን ቢሆን ስጫት፣ ገዝተሽን ቢሆን ስጫት። ይችልሽ ከየት ታመጣለች? እንዴ አታሳዝንም እንዴ? የእውነቴን ነው ታሳዝናለች። 15,000 ሰብስክራይብ ከየት ይመጣል እንዴ? ልጆቿን እንኳን ትታት መጣም። አንድ ቢሆኑ ሰው እንደኛም ቢሆን እንግዲህ እንደምንም ብላ ሁለት ህጻናቶች ናቸው። የት አድርጋ ነው የምትመጣው? እንደ አገር ውጭ እንኳን ሊሄድ ብትል ብዙ ነገር እያሳለፈች ነው። የእውነቴን ነው የምላችሁ ነው። አንዳንዶች ደግሞ አታሽቃብጡ፣ አንቺ በጣም መልካም ሰው ነሽ፣ አንቺ ንጹህ ሰው ነሽ። አያረባካችሁ። ማንም ንጹህ የለም በዚህ ቻለ ብላይ። አሁን ሁሉም ተበላሽቷል ለገንዘብ ሲል እንዴ። እኔ አሁን ቢሆን ወሰርሽባት እያልኩኝ አይደለም። አላቅም ግን ደግሞ የጠየቀችው ጥያቄና እሷ እየመለሰችና እንትን የምትሳደበው ስድብ አንድ አይደለም። የጠየቀችውን ጥያቄ በስርዓት መልሽላት፣ እኛ የምንስማው። እሱን ደግሞ በዛችኛዋ እሷ በቀረበችበት ሚዲያ ሄደሽ ስግብግብ አትሁኝ፣ ሄጅና አቅርቢልን እና ለሌላው ነገር እንግዲህ አብሽር፣ አንቺን በርታ፣ ጠንክሪ። ሌላ ምንም ልልሽ አልችልም። ግን በጣም ራስ ወዳድ ነሽ። ትንንሽ ሰዎችን ማሳደግ የማትወጂ በዚች ምድር ላይ እንደውም ኢትዮጵያ ውስጥ ከዩቲዩበሮች መካከል አንደኛዋ አንቺ ነሽ። ማንንም የማትፈልጊ የድሮ ህይወትሽን የኋላ በመጀመሪያ የነበረብሽን ችግርሽን የማታስታውሽ እንደ አንቺ አይነት መርዝ የለም። የእውነት እና ከዚህ በላይ ከተናገርኩኝ እኔ ሌላ ነገር ልጨምር ስለምችል የጠየኩሽን መልሽ። ከዛ ውጭ ግን በቃ ሌላ ምንም ነገር አልልሽም። ግን በጣም ክፉና ክፉ ሴት ነሽ አንቺ። እውነት ለመናገር እንደው ከገባሽ በጣም ክፉ ሴት እንዳንቺ አይቻላቅም። እኔ መሳደብ አልፈልግም፣ ምክንያቱም ስድብ የሰይጣን ነው። ግን መብርሃንን እመቤቴን ድንግል ማርያም ኪዳነ ምሕረትን ኪድዬን ከማለት እንዶ ኧረ ሰው ግን ተበላሽቷል። እኔ ስንት ጊዜ በቀን እንኳን ስንት ጊዜ ነው የምደውላት? አንድ ቀን እንኳን አስተዋውቂኝ እሺ፣ በአንቺ ብቻ እሺ ለስራ እያልኳት። በእኔማ መቼም ከማንም ጋር መስራት አትፈልግም። ብዙ ጊዜ አይታችሁ ከሆነ በራሷ ነው ሁሉ ነገር የምትለቀው። እንደው አልፎ አልፎ ምን አልባት፣ እሱንም ደግሞ እያስከፈለቻቸው ነው የምትሰራው። እኔ በደንብ አውቃለሁ ከሷ ጋር የሚሰሩ ሰዎችን በደንብ ማለት ነው። እና ለማንም አዝነሽ አታውቂም። የምትኖሪው ለራስሽ ነው። ማንም ሰው ለራሱ ነው የሚኖረው። ግን እንደዚህ አርጌ ትንሾችን ከፍ ማድረግ እኔ ያልቻልኩም ያደርጋለሁ። ምንም ለሰው አርገሽ አታውቂም። ከማንም ምንም አይጠበቅም። እውነት ነው። ግን ደግሞ የልጅቷን መልስና የልጅቷን ሰብስክራይቧን ወይም ዩቲዩቧን መልሱላት። ዳይሬክተር ምን 250,000 ያለው ሰብስክራይብ ዩቲዩብ እያስተዳደረ እንዴት ነው የ15,000 ዩቲዩብ ማስተዳደር የሚያቅተው? አውቀው ካልሆነ እሱን ጠይቂልን የተባልሽው እራሱን ጠይቂው፣ ከሱ መልስ እንጠብቃለን። አንቺም ቢሆን ትክክለኛ መልስ አልመለሽም፣ ትክክለኛ መልስ መልሽልን። አለቀ። ሌላ ይሄ አዛኝ ነኝ እንትን ነኝ ምናምን ቀቅለሽ ጠጪው፣ ቀቅለሽ ብዩ፣ እንደፈለግሽ አድርጊው። በቃ አድርሱልኝ፣ በጌታ አድርሱልኝ። እንደው በምትወዱት በድንግል ማርያም በኢየሱስ በአላህ እንደ ሁላችሁም አድርሱልኝ። ለእሷ የደረሳችሁ ተንካሴስ ማለት እንደው ወይኔ እኔማ ሁለተኛ ዙር ራሱ ሳልመልስላት አልቀርም። እውነት ይህን እምላችሁ በጣም ክፉ ሰው ናት። ስለ እሷ ብዙ ሰው እየወጣ ቢያወራ ውጭ ሀገር ነች ሲሉ አሉ ሪፖርት አገኝሻለሁ ነው። ኧረ እኔ ብዙ ነገር አላወራም፣ ግን የቅናት እንዳይመስላችሁ። እኔ በማንም አልቀናም፣ እንኳን በሷ ምን አስቀናኝ? አልቀና ቅናት አይደለም እንደዛ። ያው አንዳንድ ሰዎች እንደምትሉኝ ስለማቀና እና በተረፈ በጣም ነው የምወዳችሁ ሁላችሁንም። አይ ላቭ ዩ ሶ ማች። እንደዛ ነው የሚባለው።